የምታዩት ኢምፕላንት ወይም ደግሞ የወሊድ መቆጣጠሪያ እንዴት በሴት ክንድ ስር ውስጥ እንደሚቀበር ነው። ከፕሮሰሱ መጀመሪያ የሚደረገው ቦታውን ማደንዘዝ ነው። ይህም የሚደረገው የሚገባላት ሴት ህመም ሊሰማ ስለማይገባ ነው። ስለዚህም ቦታው ላይ ማደንዘዣ ይወጋል። ያው ማደንዘዣ ይወጋ ህመም አይሰማት እንጂ ትንሽ የመጎተት እንዲሁም ደግሞ የግፊት አይነት ስሜት ሊሰማት ይችላል። ከዛ ውጭ ግን ህመም አይኖረውም። ከዛም ይቀመጣል ማለት ነው። ይህም ከ3 እስከ 5 ዓመት ኢፌክቲቭ ነው። የሚሰራውም እንዴት ነው? ቀስ ያለ በጊዜ ሂደት ፕሮጀስቲን ሆርሞንን ወደ ሰውነታችን ይለቃል። ይህም ምን ያደርጋል? አንደኛ የእንቁላል መለቀቅን ይቀንሳል። ሁለተኛ የማህፀን በር ላይ ያለ ፈሳሽን ያወፍራል። ሶስተኛ ደግሞ የማህፀንን ግድግዳ በማቅጠን እርግዝና እንዳይፈጠር ያደርጋል ማለት ነው። እና በጣም ኦልሞስት 99% ኢፌክቲቭ ነው ይህ ሜዲኬሽን። ጥቅሙ ምንድነው? በየቀኑ ማስታወስ አይጠበቅብንም። ልክ እንደሚዋጡ እንክብሎች በየቀኑ ማስታወስ አይጠበቅብንም። ግን የጎንዮሽ ጉዳቱ ምንድነው? ያልተለመደ የደም ፈሳሽ ሊያመጣ ይችላል። ውፍረት በትንሹ ሊያመጣ ይችላል። እንዲሁም ደግሞ አንዳንድ ሴቶች ኢንፌክሽን እንዲሁም ደግሞ ህመም ሊፈጠርባቸው ይችላል። ግን ተመራጭ የሚሆነው ለምን አይነት ሴቶች ነው? አንደኛ በቅርብ ለመውለድ እቅድ ለሌላቸው ሴቶች፣ ሁለተኛ በቅርብ ለወለዱ ሴቶች እና ጋፕ መፍጠር ለሚፈልጉ፣ ሶስተኛ ደግሞ ለሚያጠቡ ሴቶችም አሪፍ ቾይስ ነው። ሌላው ይህ መከላከያ ከእርግዝና እንጂ በግንኙነት ጊዜ ከሚተላለፉ ሌላ በሽታዎች እንደ አባለዘር ካሉ አይጠብቅም።